ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ጋር አለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም ነው። ነባሮቹ በላይክ እንዲሁም ደግሞ አዲሶቹ ላይክ ሰብስክራይብ እያደረጋችሁ አበረታቱን ብያለሁኝ። ቅመሞችዬ ዛሬ እንግዲህ በእድል ድራማ ነው የመጣሁት። እድል እንግዲህ ያው ባጋጠማት ነገር እንግዲህ እንደምታውቁት ቤተሰቦቿ የሚያውቁት እንግዲህ እንደ ሞተች ነው። ያው አባቷ ልጁን ሲያጣ እድልን ሲያጣ እንግዲህ ያው ይታመማል። እናቷ ግን እዚህ በርትታ በእድል ፈንታ ደግሞ ሁለት እንግዲህ የማድንጎ ልጆች አድርጋ እያሳደገ ነበረ። ነገር ግን ደግሞ ወንዱ ልጅ ለካ እንግዲህ የገዛ ይህ ልጅ ነው። እህቷ እንግዲህ ያው በእህቷ ስለምትቀና ያው የእድልን እናት ንብረት እንደወርስ ብላ እንግዲህ አንጥታ በር ላይ ነው የጣለችው። የዚህ ጊዜ እንግዲህ የእድል እናት ደግሞ እሷው አንስታ እንግዲህ አሳደገ። ሌላም ሴት ልጅ አንጥታ እያሳደገ እንደ ልጆቿ ነበረ። እና ደግሞ እንግዲህ የቢኒም እናት ከዛ ቤት አትጠፋም። ለካ እንግዲህ ልጇ ስለነበረ ነው። እንደ አጋጣሚ አንድ ቀን እንግዲህ እድል ተደብቃ ስታወራ በቃ እኔ እናቱ መሆኔን እነግረዋለሁ ስትል እንግዲህ እድል ሰምታን ነበረ። እና እንግዲህ ዛሬ ላይ እንግዲህ ቢኒ እንግዲህ እድልና ያው እናቱ እንበላት እንጂ አብረው ሲያወሩ እንግዲህ የምን ልጅ ነው ስትይ የሰማሽው ሲላት እንግዲህ እሷም እንዴ ስላንተ እያወራን ነው ስለዋል። ስለ እኔ ምን ስትለው እኔ ነኝ ከማድንጎ አንጥቼ ላሳድግ ነበር ስትለው ቢኒም እና ታዲያ ለምን አላሳደግሽኝም ሲላት እንዴ አቅም ስለሌለኝ አየሽ፣ አንቺ ለእናትነት ብቁ አይደለሽም። አንቺ ዝም ብለሽ ሰው ማጣላትና ሰው ማጋጨት ነው የምትወጁ ሲላት እንግዲህ እናቱም እንግዲህ እንዴ ተው ልጄ እንደዚህ አትበል፣ አንድ ቀን ይቆጭሃን ትለዋለች። አንቺም ክብሬን የሚነካ ነገር አትናገሪ። ይኸውልሽ እኛ እኮ ቤት ቀይረን እኮ የመጣ ነው። ስለዚህ ማሚ እስኪ ታያት ትረፍበት፣ እረፍት ስጫት ሲላት እንግዲህ እሷም እኔ እኮ እህቷ ነኝ፣ እህቷ ስለሆንኩኝ ጥላ አትጠለኝም ትለዋለች። ስለዚህ አንቺ እኮ ነሽ አልተዋት ያልሽው ሸክም የሆንሻቱ ሲላት እንግዲህ እናቱም እንግዲህ እንዴ ለምንድን ነው እህቴ ናት ጥላ አትጥለኝም፣ ለንግግርህ ልክ አብጅለት፣ አንድ ቀን ይቆጫን ትለዋለች። እኮ እኔ እኮ አይደለሁም እሷ ናት ቤቱን አንጥታ ያሳየችኝው ሜላት ናት ስትለው እኮ ሜላትማ ያው አብራችሁ ለሁለታችሁ ተንኮል ለመሸረብ ነው፣ ካላንቺ ስለማይሆንላት ነው ቤቱን ያሳየችሽ ይላታል። ባለፈው እንግዲህ ሜላትን ይሄ ቤቱን እንዳታሳያት አደራ ተብላ ነበር። ሜላት እንግዲህ እድልና የዚህ የቢኒ እናት ወላጅ እናቱ እንግዲህ ሲያወሩ ተደብቃ ሰምታ ነበረ። ከዛ ቢኒ እንግዲህ ያው የወንድሟ እንዳልሆነ ያው ከጎዳና ነው የመጣችው። ከጎዳና ቢመጡም እንግዲህ ሁለቱም ከአንድ ቤት እስካደጉ እህትና ወንድም ናቸው። ከዛ በኋላ እንግዲህ ሜላትም እንግዲህ ለብዙ ዓመት ለካ ቢኒን ስታፈቅረው ቆይታ ነበር። አሁን እንግዲህ ወንድሟ አለመሆኑን ስላወቀች በጣም ተደስታለች። ጊዜ ቢኒ ጥሏቸው ሲሄድ እንግዲህ እናቱም እንግዲህ እድልን ይህን ሁሉ ያደረግሽው አንቺ ነች ትላታለች። ልጅሽ እንደዚህ ከመሆን መሞት ይሻላል፣ አየሽ ስራሽ እንዴት እንዳዋረደች ትላታለች። ቀጥ ብለሽ ከቤት ከበሩ ውጭልኝ ትላታለች። እንግዲህ የቢኒ እናት ወላጅ እናቱ እንግዲህ ወላጅ እናቱ እስከ ዛሬ እንግዲህ እዛ ቤት ትመጣለች። እንግዲህ እድልን የሚመጡትን ሰራተኞች እንግዲህ ከሜላት ጋር ሁነው ነበር ሲያባሩ የነበረው። ነገር ግን ደግሞ እድል ደግሞ እንግዲህ አልተበገረችባቸውም። እስከ ዛሬ እንግዲህ እድልን እንግዲህ የቢኒ እናት መከራ ነበር የምታሳየው። አሁን ግን ሚስጥር ስላወቀችባት እንግዲህ እድልን አቤት ወደየት እያለች ነው የምትታዘዘው። ባለፈው አይታቸውን አይደለ ወርቅ እንግዲህ የእድል ወላጅ እናቷ እንግዲህ ለዚች ለማህሌት ሜላት ማለት ይቅርታ ለሜላት እንግዲህ ስጦታ ገዝታለን ነበር። አጅሬት ሌላ ቦታ ተሸጠውና እንግዲህ ከቢኒ ወላጅ እናት ጋር ይመካከሩና እድል ናት የሰረቀችው ብለው ያባሯታል። እንደ አጋጣሚ እንግዲህ እድል ደግሞ እሄድላቸዋለሁ ብላ ስትሄድ ቢኒና ያሳደገችው እናቱ ከበር ሲያገኟት አባረዊ ነው ስትል ቆይ አትሄጅም ብለው ያስቀምጧታል። እሺ ምንድን ነው ችግር ስትባል
ማሚ ይቺ ሜላት እንግዲህ በውሸት እድል ወርቄን ሰርቃኛለች፣ አንቺ የገዛሽልኝን ስጦታ ብላ ነበር የተናገረችው። ቢኒ ደግሞ የቺ ማሂ ሜላት የሸጠችለት ልጅ እንግዲህ እሱ ገንዘብ ጨምሮ ገዝቶ እንግዲህ ለእድል ይሰጣታል። ከእድል አንገድ ላይ ስታየው እንግዲህ መሀል ይቺ ሜላት በጣም ትናደዳለች። የኔ ነው ስትል እንግዲህ የእድልም እናት በቃ ስጫት ስትል እሺ ማሚዬ እሰጣታለሁ ስትል ቢኒም አይ አይሆንም ማሚ ይሄ ወርቅ ሽጣው ነበር እሷ በማይረባው ዋጋ፣ ስለዚህ እኔ ገዝቼ ለእድል ነው የሰጠሁት ሲል እንግዲህ መሀሌት እንግዲህ እቺ ሜላት እንግዲህ በፍጹም እኔ ልትወነጅሉ ነው፣ እኔ አልሸኩም እሷ ናት የሰረቀች ብላ ነበረ። እንግዲህ በመጨረሻ እንግዲህ ውሸቷ ተረጋግጧል። እንዲሁም ከሄደችው ደርሳ ስትመጣ እንግዲህ የታለቻች ገረድ ስትል የእድልም እናት እንግዲህ ማሚ ነገርኩሽ ስርዓት ያዢ፣ ሁለተኛ እሷን እንደዚህ ስትይ እንዳልሰማሽ ትላል። ያው በእርግጥ የእድል እናት እድልን ስታያት የሆነ የሚሰማ ስሜት አለ። እድል እንግዲህ ስትሄድባት የሆነ ከፍቷል ነበረ ገባችው። አሁን ላይ ያው እድልን እንደ ሞተች ነው የምታውቀው። በእርግጥ የእድልን ያሳደገቻት እናት ብትጠይቃት ያው ሁሉን ነገር ትነግራን ነበረ። እንዲሁም ባለፈው እንግዲህ የእድል እናት እንበላት እንጂ እናቷ ወላጅ እናቷ እስኪ ስለ አንቺ ንገሪኝ እያለቻት ወሬ ጀምረን ልትነግራት ስትል እንደ አጋጣሚ በር ሲንኳኳ ያው ተቋርጧል። ነገር ግን አሁን ላይ እድል ሁሉንም ነገር ብትነግራት የተፈጠረውን የት እንደ አደጋ ደርሶ የት እንደወደቀች ምናምን ብትናገር እርግጠኛ ነኝ። ያው በእርግጥ ትንሽ ያው ድራማ ስለሆነ ትንሽ ያው ረዘም ያደርጉታል። በመጨረሻ ግን ያው እውነተኛ ልጇ እድል እንደሆነ ታውቃለች። የዛ ጊዜ እንግዲህ ሜላት እንግዲህ ምን እንደምትል አናቅም፣ ታፍራለች። ናትም እንግዲህ አክስቷን ወይንም ደግሞ የተንኮል አብራት የምትሰራው ጓደኛዋን እንግዲህ ይዛ ትመጣና ወይንም የማሜን እህት ይዣ መጥቻለሁ ይቅር በያት ስትላት፣ አየሽ አብራሽ የምትሰራ ተንኮል የሚሸርብልሽ ጓደኛ አጣሽ አይደል ትላታለች። ቆይ ላስረዳሽ ስትል እንግዲህ ምንም ማስረዳትም አያስፈልግም ትላታለች። መሀሌትም እንግዲህ ላትን ባል ማለት ማምዬ የሆነ ነገር ከሆነች ትጸጸታለች ትላለች። እንግዲህ ለቢኒ እናት ወላጅ እናት አዝና አይደለም፣ ነገር ግን ለእድልን ከዛ ቤት ለማባረር እድልን የምታባርበት ምክንያት እንግዲህ የእድል እናት ወይም ማሚ እንግዲህ እድልን በጣም ነው የምትወዳቱ፣ በጣም ነው የምታከብራቱ፣ ተሳሳላታለች። ስለዚህ ይቺ መሀሌት እንግዲህ ሌላት እንግዲህ ለዛ ነው እኔን ብትተወኝ ብላ እንግዲህ እየፈራችው እስከ ዛሬ እንግዲህ የሚመጡትን የቤት ሰራተኞች ሁሉ ሰረቁ ምን እያሉ እንግዲህ እያባሯቸው ነበር። እድል ደግሞ ጎበዝ ስለሆነ ፊት ለፊት ነበር የምታጋፈጣቸው። ያው እንግዲህ ቢኒ እንግዲህ ማሚን ያው ማለት ያው የህፃናት ማሳደጊያ ሲጠይቅ እንግዲህ አለው መሄድ ትወጃለሽ ወይ? አዎ በጣም ነው ደስ የሚለው፣ ቦታው የት ነው ምናምን ብሎ እንግዲህ ጠይቋን ነበረ። ማሚም እንግዲህ ሁሉን ነገር ነግራው ነበር። ነገር ግን ስሙ ነው እንጂ ያልተቀየረው ቦታ ቀይረዋን ትለዋለች። ከዛ እንግዲህ ከእድል ጋር ሲሄዱ እንግዲህ ቦታውን ሲያይ ለምን ፈራ ስትለው እሱም እኔ እንጃ ብቻ ፈርቻለሁ፣ ይህን ቦታ አስታውሰዋለሁ ይላል እንግዲህ። ነገር ግን የቢኒ ወላጅ እናት አቅም ከሌላት እሷ ማሳደግ ካልቻለኝ ለእህቷ አንጥታ አይደለ ለእህቷ ጥላ የሰጠችው። ስለዚህ የኔ ልጅ ነው አሳድጊው፣ ወይንም ደግሞ አንቺ የምትረጂኝ ነገር ካለ እኔ አቅም አጥቻለሁ እርጅኝና ልጅ ላሳድግ ማለት ትችል ነበር። ነገር ግን እሷ እንደዛ ያደረገችበት ምክንያት እንግዲህ ያው ማሚም እንግዲህ እድል የለችም በህይወት ሞታለች ስለተባለች እንግዲህ ሌላ ልጅም ስለሌላት እሷ እንደ ልጇ ታሳድገዋለች፣ ያለውን ሀብትና ንብረት በሙሉ ለቢኒ ታወርሳለች ብላ ነበር። እና ደግሞ ከዛ ቤት 10 ጊዜ የምትሄደው እንግዲህ አይታቸዋል። ለቢኒ እንግዲህ ለምንድን ነው መኪና ትግዛልኝ ግዢልኝ በላት እያለች እንግዲህ ሁል ጊዜ ተጨቀጭቀው ነበር። ቢኒ ደግሞ ምንድን ነው የገንዘብ አመለካከትሽ እንደዚህ የምትሆኝው? የት ይሄድብኛል? እናቴ እኮ ናት
እኔ በጣም ነው የምወዳቱ ምና እያለ ይነግራን ነበር። እና ቤተሰብ ይህንን ይመስላል። ላይክ ሰብስክራይብ በማድረግ አበረታቱን እና አገራችንንም ሰላም ያደርግልን። እኛም ደግሞ ፈጣሪ አምላክ በያለንበት ይጠብቀን ይጠብቃችሁ። በቅንነት ላይክ እንዲሁም ደግሞ ሰብስክራይብ እያደረጋችሁ አበረታቱኝ።